የልብ ድካም በሽታ እንዴት ይከሰታል? የልብ ድካም በሽታ የሚከሰተው ወደ ልብ ደምና ኦክሲጅን የሚያመጣው የደም ስር በድንገት ሲዘጋና የኦክሲጅን እጥረት ሲያጋጥመው ነው። በብዛት የልብ ድካም የሚከሰተው ኮሮነሪ በሚባል የልብ በሽታ ምክንያት ነው። ይህ ኮሮነሪ የሚባለው የልብ በሽታ የሚከሰተው ብላክ የሚባል እንደ ሻማ ያለ ኮሮነሪ አርተሪ የሚባለው ደም ስር ውስጥ ሲያድግ ይህንን ደምና ኦክሲጅንን የሚያስተላልፈውን የደም ስር ይዘጋዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አድማጭ ተመልካቾች ሰላም ናችሁ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ በአዲስ ቪዲዮ ተገናኝተናል። እስከ መጨረሻው ተከታተሉ። ይህ ፕላክ የተባለው ነገር የሚያድገው ከብዙ ዓመታት በኋላ ነው። ይህ ደም ስር መዘጋቱ አትሮስክለሮሲስ ይባላል። ይህ አካባቢ ቀስ በቀስ ይቆስላል። ደም በኮሮነሪ አርተሪ ውስጥ እንዲረጋ ያደርገዋል። በዚህ ደም መርጋት ደም በአግባቡ ወደ ልብ እንዳይፈስ ያደርገዋል። በዚህን ጊዜ የልብ ጡንቻዎች መሞት ይጀምራሉ። ጤናማ የነበረው የልብ ክፍል ይጎዳል። በዚህን ጊዜ ነው የሰው ልጅ ለልብ ድካም የሚጋለጠው። ሌላው የልብ በሽታ መነሻው በኮሮኒ አርተሪ ውስጥ የሚከሰት ስፓዝም የሚባል በሽታ ነው። ይህ በሽታ ደም በአርተሪ ውስጥ እንዳይጓዝ ያደርጋል። በዚህም ምክንያት የሚከሰተው የልብ ድካም በጣም አነስተኛ ነው። ይህ ስፓዝም በሽታ በምን እንደሚከሰት አይታወቅም። ነገር ግን ከአንዳንድ መድኃኒቶች እንደ ኮኬን ከመሳሰሉት ከስሜት መጨነቅ ወይም ከህመም በጣም ቀዝቃዛ አየር በመጋለጥ እና ሲጋራን ከማጨስ ጋር ሊያያዝ ይችላል። የልብ ድካም በሽታ ምልክቶቹ አንደኛ በደረት አካባቢ ምቾት ማጣት ወይም ህመም። ሁለተኛ ህመሙ ከወገብ በላይ ያለውን የሰውነት ክፍል ላይ እንደ ትከሻ፣ ጡንቻ፣ አንገት፣ ጀርባ እና መንጋጋችን ወይም ጥርሳችንን ላይ የህመም ስሜት መሰማት ነው። 3 የልብ ማቃጠል የሚመስል የሆድ ህመም። 4 በአግባቡና በስርዓቱ መተንፈስ አለመቻል። 5 ያለምንም ምክንያት የስጋት ስሜት መሰማት። 6 የጭንቅላት መደንዘዝ ወይም ባዶነት መሰማት። 7 በቀዝቃዛ ቆዳ ላይ ሳይታሰብ በላብ መዘፈቅ። 8 ከሆድ ህመም መከሰት የተነሳ ማቅለሽለሽ እና ማስመለስ ዋና ዋናዎቹ ናቸው። የልብ ድካም በሽታ መከላከያ መንገዶች፣ አንደኛ ከእርግዝና ጋር ተያይዘው የሚመጡ በሽታዎችን መቆጣጠር። ሁለተኛ የደም ግፊት እና የስኳር በሽታን ለልብ ድካም በሽታ እንደ ዋና የልብ ድካም መነሳት ምክንያቶች ሲሆኑ የህክምና ክትትል አስፈላጊ ነው። ሶስተኛ ጤናማና የተስተካከለ አመጋገብ፣ ከፍተኛ ኮሌስትሮል፣ ጨው፣ ቅባት እና የታሸጉ ምግቦችን መቀነስ። ሶስተኛ በተደጋጋሚ እንቅስቃሴ ማድረግ፣ በቀን ቢያንስ ለ30 ደቂቃ መላው ሰውነታችንን የሚያነቃ እንቅስቃሴ ማድረግ። 4 መጠነኛ የሰውነት ክብደት እንዲኖረን ማስቻል። ብዙ የሆነ ክብደት ልብን ከፍተኛ ጫና እንዲደርስበት ያደርጋል። አልኮል እና እንደ ሲጃራ የመሳሰሉትን መተው ነው። በየጊዜው የህክምና ምርመራ ማድረግ ተገቢ ነው። ድካም እና ጭንቀትን መቆጣጠር። ከፍ ያለ ድካም የልብ ድካምን ሊያበዛ ይችላል። በአጠቃላይ የሰውነት እንቅስቃሴ በማድረግ እና የአመጋገብ ስርዓትን ለልብ ጤናማ እንዲሆን በማድረግ የልብ ድካም በሽታን መከላከል ይቻላል። ውድ አድማጭ ተመልካቾች የዛሬው ይዤላችሁ የመጣሁት ይህንን ይመስላል። በሌላ ጠቃሚ ነገር እስክንገናኝ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። ሰላም፣ ጤና፣ ፍቅር ለሰው ዘር በሙሉ ይሁን።